ክቡር አቶ ኃይለማርያም ደሳለኝ የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ፣ የተከበራችሁ ከፍተኛ የመንግስት ስራ ኃላፊዎች፣ የተከበራችሁ በአገር ውስጥም ሆነ ከሀገር ውጭ በተለያየ ግዳጅ ተሰማርታችሁ የምትገኙ መላው የኢፌዴሪ መከላከያ ሰራዊት አባላት፣ የተከበራችሁ የበዓሉ ታዳሚ የሆናችሁ የዲፕሎማቲክ ማህበረሰብ አባላት፣ ተከበራችሁ የበዓሉ ታዳሚዎችና በሀገር ውስጥም ሆነ ከሀገር ውጭ ይህን በዓል በቀጥታ የምትከታተሉ መላው የሀገራችን ህዝቦች፣ ክቡራትና ክቡራን፣ ከሁሉ በማስቀደም እንኳን በሀገራችን ታሪክ ለመጀመሪያ ጊዜ እየተከበረ ላለው የኢፌዴሪ መከላከያ ሰራዊት ቀን በሰላም አደረሳችሁ ለማለት እወዳለሁ። የኢፌዴሪ መከላከያ ሰራዊት ዘመናት በወሰደው ከፍተኛ የህዝብ ትግልና መስዋዕትነት የተረጋገጡ የህዝብ ድሎች በኃይል እንዳይቀለበሱ የህዝባችን የሰላ የትግል ጫፍ ሆኖ እየጠበቀና እየተከላከለ ብሎም የህዝባችን የሰላም፣ የዲሞክራሲ፣ የልማት ትግል አካል ሆኖ ህገ መንግስታዊ ኃላፊነቱን በላቀ ደረጃ እየተወጣ ይገኛል። የህዳሴ ጉዞአችን ለማደናቀፍ ለሚሞክሩ ጸረ ልማትና ጸረ ሰላም ኃይሎች ተደጋጋሚ ትምህርት የሰጠና በአኩሪ ድል ያመከነ ሰራዊት ነው። ከሀገራችን ውጭም በተለያዩ ሀገራት የሰላም ማስከበር ግዳጆች ታሪካዊና ህዝባዊ አደራውን እየተወጣ ለአገሩ አምባሳደር ሆኖ እየሰራ ያለ ሰራዊት ነው። የሀገራችን ህዳሴ ጉዞ የተሳካ እንዲሆን በአንድ በኩል ዋነኛ ተልእኮን በሚገባ ተወጥቶ አስተማማኝ ሰላም በማስፈን በሌላ በኩል በልማቱ መስክም ወሳኝ ድርሻውን እያበረከተ ይገኛል። ከህዝባዊ ባህሪው በመነሳት በሀገር ውስጥም ይሁን ከሀገር ውጭ ከራሱ በፊት ህዝብን የሚያስቀድም የህዝብ አለኝታና ኩራት የሆነ በዚህም የህዝብ ፍቅርና ክብር የተጎናጸፈ ሰራዊት ነው። ስለሆነም ሀገራችን የዚህ አይነት የተሟላ ብቃት ያለው ሰራዊት ባለቤት መሆኗ እጅግ የሚያኮራ ሆኖ መንግስትና መላው የሀገራችን ህዝቦች ለሰራዊታችን አስደናቂ ሁለንተናዊ ብቃት ተገቢውን ክብርና ዕውቅና መስጠት ተገቢና ትክክለኛ ይሆናል። ስለሆነም ይህ በዓል የላቀ ሀገራዊ ፍቅር የሚገለጽበት የውትድርና ሙያ ለተከፈለው አኩሪ መስዋዕትነት ለመዘከርና ተገቢውን ክብር ለመስጠት የሚያስችለን በዓል ነው። በመሆኑም የኢፌዴሪ መከላከያ ሰራዊት እስካሁን ያከናወናቸው ግዳጆችና የተልእኮ አፈጻጸም ስኬቶች ዕውቅና እንዲያገኙ ለማድረግ በቀጣይነት ለሚሸከመው ኃላፊነትና ተልእኮ ቃሉን የሚያድስበትና ህዝባዊ አደራውን የሚቀበልበት መድረክ መኖር አስፈላጊ ሆኖ በመገኘቱ በመላው የሀገራችን ህዝቦች ተሳትፎ የጸደቀው ህገ መንግስት ተከትሎ የኢፌዴሪ መከላከያ ሰራዊት በህግ የተቋቋመበት የካቲት 7 የሰራዊት ቀን ሆኖ በየዓመቱ በአገር አቀፍ ደረጃ እንዲከበር በመንግስት ተወስኖ እነሆ ለመጀመሪያ ጊዜ እንዲህ በደመቀ ሁኔታ ለማክበር በቅተናል። የኢፌዴሪ መከላከያ ሰራዊት ቀን ከላይ የተገለጹትና ሌሎች ዓላማዎች ይዞ እንዲከበር ሲታሰብ ባለራዕዩና ታላቁ መሪያችን የቀድሞው ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ክቡር አቶ መለስ ዜናዊ ጸድቆ እንዲከበር የተወሰነ ሆኖ ከህልፈታቸው ወዲህ ለመጀመሪያ ጊዜ ለማክበር ስንችል በመከላከያ ሰራዊታችን ግንባታ የነበራቸውን ከፍተኛ ሚና ዘላለም የሚዘከርና አደራቸውን ለማሳካት ቃላችን የምናድስበት መድረክ ይሆናል። በመሆኑም የመከላከያ ሰራዊት ቀን መከበር ህገ መንግስቱና ህገ መንግስታዊ ስርዓቱን ለማስከበር የተከናወኑ ተጋድሎችን በማስታወስ ሰራዊታችን ለሰላም፣ ለልማትና ለዲሞክራሲያዊ ስርዓት ግንባታ ያለውን ጥብቅና የሚያረጋግጥበት መድረክ ነው። ክቡር ጠቅላይ ሚኒስትር፣ መላው የሀገራችን ህዝቦች፣ የኢፌዴሪ መከላከያ ሰራዊት አባላትና ክቡራትና ክቡራን፣ የዘንድሮ የመከላከያ ሰራዊት ቀን ህገ መንግስታዊ ታማኝነታችን ህዝባዊ ባህሪያችን እንደተጠበቀ ይኖራል በሚል መሪ ቃል የሚከበር ሆኖ ይህ መሪ ቃል የተመረጠበት ምክንያት የሰራዊቱ ዋና ተልእኮ
የኢትዮጵያ ህዝቦች በመራራ ትግላቸው ያጸደቁትን ህገ መንግስትና ህገ መንግስታዊ ስርዓቱን ከማንኛውም አደጋ መጠበቅ ስለሆነና ሰራዊቱ የህዝብ አንድ አካል በመሆኑ ህገ መንግስቱን ለመጠበቅ ታማኝነቱን ማረጋገጥ ወሳኝ ጉዳይ መሆኑ ህገ መንግስቱንና ህገ መንግስታዊ ስርዓቱን ለመጠበቅ የህገ መንግስቱ ባለቤት የሆነውን ህዝብ ልዕልና ማረጋገጥ የሁሉም ጉዳዮች የበላይ ስለሆነ ነው። በዚህ መሰረት የኢፌዴሪ መከላከያ ሰራዊት ቀን በዓል በሁሉም አካባቢዎች የሚገኙ የመከላከያ ሰራዊታችን አባላት ከየአካባቢው መስተዳድሮችና የህብረተሰብ በጋራ በመሆን በተለያዩ ዝግጅት ያከበሩትና የእስካሁኑ ስራቸውን በተገቢው በመለየት የቀጣዩ ተልዕኳቸውን በላቀ ብቃት ለመፈጸም ቃላቸውን ያደሱበት መድረክ ሆኗል። የመከላከያ ሰራዊታችን ህዝባዊነት ህብረተሰባችን በሚሳተፍባቸው የጋራ አገራዊ ጉዳዮች ላይ በንቃት የሚሳተፍ በመሆኑና በአስቸጋሪ ሁኔታም ቢሆን ራሱን የህዝብ አገልጋይ መሆኑን አምኖ የህዝብ ክብርና ልዕልና ህይወቱን የሚከፍል ኃይል ስለሆነ ይህ ብቃቱና ጥንካሬው ቀጣይነት እንዲኖረው ህብረተሰባችን ተግቡን ክብር ሰጥቶ ደጅነቱን ለመግለጽ ሌት ተቀን በመስራት በዓሉ ደማቅ በዓል እንዲሆን አድርጓል። ይህን የመሰለ ክብር ከህዝቡ ያገኘው የመከላከያ ሰራዊታችን ጀግንነቱ፣ ህዝባዊነቱ፣ ህገ መንግስታዊ ታማኝነቱ እንደተጠበቀ ይኖራል። በዚህ ከፍተኛ ድጋፍ የታጀበ ግዳጅ አፈጻጸማችንም በማናቸውም ሁኔታ ህዝብና መንግስትን የሚኮሩበት ይሆናል። በዚህ አጋጣሚ የኢፌዴሪ መከላከያ ሰራዊት ቀን በዓል ስናከብር በተሳካ ሁኔታ እንዲከናወን በተፈጠረው ሰፊ ህዝባዊ ንቅናቄ መሰረት የፌደራል የአዲስ አበባና የክልሎች መስተዳድር አካላት የህዝብ አደረጃጀትና የሙያ ማህበራት የኪነ ጥበብ ባለሙያዎች የሚዲያ አባላት መላው የሀገራችን ህዝቦችና የጸጥታ አካላት በሙሉ ያደረጉት አስተዋጽኦ ያለኝን ከፍተኛ አድናቆት ምስጋናዬን ለመግለጽ እወዳለሁ። ከዚህ በተጨማሪም በልዩ ሁኔታ በዓሉ ድምቀትና ውበት እንዲኖረው ሌት ተቀን የሰሩና ልዩ ውበት የፈጠሩልን የነገ አገር ተረካቢ ህፃናት ወጣቶች ልዩ ምስጋናዬን አቀርባለሁ። በመጨረሻም መንግስታችን በየጊዜው የሚሰጠን አቅጣጫ እየተመራን የህዝባችን ጠንካራ ድጋፍ አንግበን የጀግንነት የህዝባዊነትና የዲሞክራሲያዊ አስተሳሰብና የላቀ ውጤት የማስመዝገብ እሴቶቻችንን ከትውልድ ወደ ትውልድ እየተወራረሱ እንዲሄዱ በማድረግ ለዚች ታላቅ ሀገርና ለታላቁ ህዝባችን የሚመጥን ጠንካራ ዘመናዊና መደበኛ ሰራዊት ግንባታ ስራችን በሁሉም ዘርፍ እያሳካን እንገኛለን። የዚህ ባህል ዋነኛ ግብም ይህን ዓላማ እያሳካን ስለመሆናችን ማረጋገጫ የምናገኝበት ጉልበት የምንጨምርበት መድረክና የታላቁና የባለበራው መሪያችን ክብር ጠቅላይ ሚኒስትር መለስ ዜናዊ ራዕይ እውን ለማድረግ ቃላችን አድሰን በእጥፍ ለመስራትና ድርብ ውጤት ለማስመዝገብ የምንተጋበት አጋጣሚ የፈጠረ መድረክ ነው። ሰራዊታችን የዛሬዋ ኢትዮጵያ ብቻ ሳትሆን የነገዋም የበለጸገች ኢትዮጵያ እውን በማድረግ ሂደት ህገ መንግስቱንና ህገ መንግስታዊ ስርዓቱን ከማንኛውም አደጋ በመጠበቅ ህዝባዊ ባህሪውን ይዞ በጽናት ይቀጥላል። በመሆኑም የቀጣይ የሀገራችን ህዳሴ ጉዞ ከኢፌዴሪ መከላከያ ሰራዊት ጋር ብሩህና የተሳካ ይሆናል። በዚህ የህዳሴ ጉዞም የታላቁና የባለራዕዩ መሪያችን የቀድሞው ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ክብር አቶ መለስ ዜናዊ ሚና ለዘላለም እየታወሰ ይኖራል። ክብርና ሞገስ ለጀግኖች ሰማዕታት። አመሰግናለሁ።